ማንኛውም የመንግስት ስልጣን መያዝ ያለበት በምርጫና በምርጫ ብቻ ነው ብለን እናምናለን። እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ዛሬው ዕለት እኔም በዚህ ቦታ የተገኘሁት የምርጫ ካርድ ለመውሰድ ነው። እንግዲህ በአጠቃላይ በአማራ ክልል ወደ 145 የሚሆኑ ምርጫ ክልሎችና ከ12832 በላይ የምርጫ ጣቢያዎች አሉ። በክልላችን በሰባተኛው ዙር ለሚካሄደው ሀገራዊ ምርጫ የክልላችን ሕዝብ የሚፈልገውን ፓርቲ በመምረጥ እና የሚፈልገውን መንግስት ለመመስረት የሚያስችለው ምርጫ እንዲያካሄድ በዚህ ዓመት ስራ እየተሰራ ነው ያለው። መራጩ ሕዝብ በነቂስ ወጥቶ መምረጥ ይጠበቅበታል። በአገሪቱ ውስጥ የሚመሰረተው መንግስት ህጋዊና ህዝባዊ መንግስት መሆን መቻል አለበት ነው። በአገራችን ውስጥ የጸና ህጋዊና ህዝባዊ መንግስት መመስረት ያስፈልጋል ብለን እየሰራን ያለን። ህጋዊ የጸና መንግስት በምንልበት ጊዜ በአገራችን ውስጥ ማንኛውም የመንግስት ስልጣን መያዝ ያለበት በምርጫና በምርጫ ብቻ ነው ብለን እናምናለን። ህገወጥ በሆነ መንገድ ወይም ደግሞ በጦር መሳሪያ በብረት የሚገኝ ስልጣን በአገሪቱም ውስጥ ለዘመናት ተሞክሮ የከሸፈ ነው። ወደፊቱም ሀገራችንን የሚያጸና ህዝባችንን የሚያሳድግ በዓለም አቀፍ መድረክ ቅቡልነት ያለው መንግስት ለመመስረት የሚያስችለው ብቸኛ መንገድ በምርጫ ነው ብለን እናምናለን። ስለዚህ በዋነኛነት ህዝባዊና ህጋዊ መንግስት የመመስረት ሂደት የሚከናወነው በህዝቡ ተሳትፎ የሚረጋገጥ ምርጫ ነው ማለት ነው። ህብረተሰባችን የመምረጥ ኃላፊነት ተሰጥቶታል። በአገራችን ውስጥ የሚወዳደሩ በጣም በርካታ የፖለቲካ ድርጅቶች አሉ። የተለያየ ፕሮግራም ያላቸው፣ የተለያየ አማራጭ ያላቸው። እነዚህን የፖለቲካ ድርጅቶች የሀገሪቱን መጻኢ ዕድል የህዝቡን እድገት የሚያረጋግጥ የፖለቲካ ድርጅት ነው ብሎ ያመነበትን እንዲመርጥ ለህዝቡ መተው አለበት። በሌላ መንገድ ደግሞ እኛም እንደ ፖለቲካ ፓርቲ እንደ ብልጽግና በትክክለኛው መንገድ ተወዳድረን ህዝቡ ከመረጠን ብቻ የመንግስት ስልጣን ለመያዝ እንወዳደራለን ማለት ነው። ሌሎች ከምርጫ ውጭ የሚደረጉ ከህዝቡ ህንታ ውጭ የሚደረጉ የስልጣን አማራጮች ዝግ መሆናቸው የሚያረጋግጥበት፣ ህዝቡ ደግሞ ይሄንን ለማረጋገጥ በነቂስ ወጥቶ መመዝገብ መቻል አለበት፣ መምረጥ መቻል አለበት።